እንዴት ናችሁ? ውድ የጽጌያውስ ቤተሰቦች እንኳን ደህና መጣችሁ። ቻናሉን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ለሌሎችም ሀሳቤ እንዲደርስ ሼር አድርጉልኝ፣ ኮሜንት ጻፉልኝ። ሀሳብ አስተያየታችሁ ይጠቅመኛል። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ስለምትከታተሉኝ አመሰግናለሁ። ዛሬ እንግዲህ ዳሌ ጉዳ ፈላ ብዬ መጥቻለሁ። ከዚህ በፊትም ስለ ዳሌ አውርተናል። የዛሬው ዳሌ ጉዳ ፈላ ደግሞ ሌላ ነው። አንዳንድ ጊዜ እንግዲህ እንደምናየው ይሄ ሶሻል ሚዲያም ጫና አለ። በዛ ላይ ደግሞ ባለሀብቶች፣ አርቲስቶቻችን፣ ሴቶች ይሄ ዳሌ ማሰራት፣ ወገብን የማግጠን ብዙ አሁን ፊትም አፍንጫም ከንፈርም እየተሰራ ነው አሉ። እንግዲህ አሁን ይሄ ኃጢአት ነው አይደለም፣ ወደዛ ዝርዝር መግባት አልፈልግም ብዙ ጉዳይ ስላለው፣ ግን ኃጢአት ነው ግን አሁን እነሱ ያው መርጠው ፈልገው እስከተሰሩ ድረስ እነሱ ናቸው ተጠያቂ የሚሆኑበት። ነገር ግን አሁን ለመፍረድ ምናምን ሳይሆን ኃጢአት ነው እናውቃለን። ግን ለውበት ለማማር እየተባሉ አሁን ብዙ ነገሮች እየሰማን ነው። ከዚህ በፊት እኔ ፀጉር ነበር አይደል ግንባራቸው የሸሸ ትክለነቀላ ምናምን ሲባል ማውቀው። አሁን ግን እንደ ፋሽን ሆኖ አፍንጫ ይሰራል፣ ጉንጫቸውን ይሰራሉ፣ ጡታቸውን፣ ወገባቸውን፣ ቂጣቸውን እና አሁን በጣም በዝቷል እና ብዙ የኛ ሀገር አርቲስቶችም ባለሀብት ሴቶችም ምናምን ብዙ እየሰማን ነው እና እንደ ቀልድ የሚወሩ ነገሮች እውነት እየሆኑ መጥተዋል እና እንደውም አንዳንዶቹ አምነዋል ሁላ ሲባል ነበር። ለምሳሌ እንደ ብስራት ገመቹ ሰርጀሪ ተሰርተሻል ወይ ተብላ ስትጠየቅ አመነች። አዎ ከዚህ በላይ ማማር ብችል እፈልጋለሁ፣ ግን እስከዚህ ነው የምችለው አለች ተብሎ እንግዲህ ሰሞኑን ኢቢኤስ ላይ ቀርባ ተወርቷል እና በግልጽ ማለት ነው። እና አሁን ሌሎቹ ደግሞ እንግዲህ ብዙ አርቲስቶቻችን በግልጽ እንደሷ ተሰርቻለሁ ምናምን ባይሉም ሄደው ተሰርተው ከመጡ በኋላ ስፖርት ቤት ሲያዘወትሩ ስፖርት ቤት ላይ ብዙ ነገር ሲያደርጉ አየን ምናምን እየተባሉ ነው። እና ብቻ ለመፍረድ አይደለም፣ ግን የዛሬ ገጠመኝ ደግሞ እንዲህ ያሰባችሁም ካላችሁ ያስተምራል ብዬ ስላሰብኩ ነው። የተነገረኝም ከማውቃቸው ሰዎች ነው እና እንግዲህ እነሱም በቅርብ የሚያውቋት ሆኖ ሳይሆን በሰው የሚያውቋት ልጅ ናት። እና ምንድነው የተፈጠረው? ብር አላት፣ ባለሀብት ናት፣ ብር አላት። ስለዚህ ቆንጆ መሆን ፈለገች። ካላት እግዚአብሔር ከሰጣት ውበት ላይ መጨመር ፈለገች እና ቂጧን ማሰራት ፈልጋ ሄደች። ሰውነቷ ላይ ያለው ፋት ወይም ጮማ፣ አላስፈላጊ ጮማዎችን እሱን መጠው ወደ ቂጧ ማስገባት ነው የተባለው እና ያን ለማሰራት ሄደች። በሄደችበት ሰዓት ግን እንግዲህ ለሰርጀሪው ስትገባ ያው የሚሰጡ መድኃኒት ይኖራሉ። ራሷን ልትስት ምናምን ትችላለች ምናምን። በዛ ሰዓት ግን እንግዲህ ተሰርታ ከተመለሰች በኋላ አምሮባት ለ3 ዓመት ነው ምናምን ቆይታ አንድ ኩላሊቷ የለም። ያማትና ለቼክአፕ ስትሄድ ወደ ጤና ተቋም ኩላሊቷ ምናምን ተመረመረች እና እሷ ሁለት ኩላሊት አለኝ ብላ ነው የምታስበው። ሆስፒታል ስትገባ ግን አንድ ኩላሊት ነው ያላት። አንድ ኩላሊት ደግሞ ጠጠር ምናምን አለው። ራስሽን ጠብቂ እንግዲህ አንዷ ናት ያለችሽና ተንከባከቢያት፣ እሷን ትኩረት አድርጊ፣ ጤናሽን ጠብቂ ብለው ዶክተሮች አሳወቋት ማለት ነው። እስከዛ ሰዓት አታውቅም። ሁለት ኩላሊት እንዳላት ነው የምታውቀው። እስከዛ ድረስ ግን ለ3 ዓመት ቆይታ በ3 ዓመት የጤና እክል ገጥሟት ወደ ሆስፒታል ስትሄድ አንድ ኩላሊት ነው ያለች ተባለች። አንዱ ኩላሊት ደግሞ ታማሚ ነው፣ ተንከባከቢው፣ ራስሽን ጠብቂ፣ ይሄኛው ፌል ካረገ ያበቃል ምናምን ተባለች ማለት ነው። ህይወቷ አደጋ ላይ ነው ማለት ነው። ምክንያቱም አንድ ኩላሊት ተወስዶባታል ሳታቅ ሰርጀሪ ላይ ያለች ከ3 ዓመት በፊት። አሁን የጤና እክል አጋጥሟት ሆስፒታል ሄዳ ስትመረመር አንዱ እንደሌለ አንድ ኩላሊቷ ደግሞ በሽተኛ ነው። ስለዚህ ያላት አማራጭ አንድ ኩላሊቷን በጥንቃቄ ጠብቃ ራሷን ጤናዋን ጠብቃ እንድትኖር ነው። ያው አንድ አይን ያለው ባፈር አይጫወትም እንደሚባለው በጣም ጥንቃቄ እንድታደርግ ተነግሯት ወደ ቤቷ ተመለሰች እና አዘነች። ስለዚህ መማሪያ እንዲሆን እንደዚህ ያሰባችሁ የምታስቡን ካላችሁ እንደዚህ ብር ኑሮኝ ባሰራ ብር ሳገኝ ይሄን ቀጣይ ዓመት እንደዚህ አሁን እንደ ፋሽን ተደርጎ እየተሰራ ስለሆነ ብዙ ሰው ቢቻል ተፈጥሮ የተሰጠንን ጤና ጠብቀን በተፈጥሯዊ መንገድ ራሳችን ስፖርት እየሰራን በአመጋገባችን እያስተካከልን ጤናችን ጠብቀን ትክክለኛ የሰውነት ክብደት እንዲኖረን ማድረግ ይቻላል። ግን ደግሞ ከተሰራችሁ እንኳን ግዴታ ሆኖባችሁ ግዴታ መሰራት አለብኝ ብለው እንኳን ካሰቡ
ወይ ደግሞ ትክክለኛ የጤና ተቋም እንደዚህ ማይሰርቁ ምናችሁንም ማያጎሉ ሰዎች ወይም ደግሞ ያንን ነገር ሙሉ ሰውነታችሁ የምትወጡበት ሆስፒታል ደግሞ በደንብ ቼክ አድርጋችሁ መግባት። አይዶን ነው እኔ አልመክርም ይሄ ነገር እንዲደረግ። በተለይ ይሄ ሰርጀሪ የሚባል ነገር እኔ በፈጣሪ በጣም ፍጹም እንዲደረግ ማልፈልገው ነገር ነው። ግን ግዴታ ሆኖ ዘንድሮ ሰው ወንዱ በጭንቅላት ወይ በመልኳ ወይ በቁመናዋ ምናምን ሳይሆን ሴቶቹ እንዲያምኑ እያደረጓቸው ያለው በዳሌዋ በተሰራችው ቂጧ ምናምን ሆነና ብዙ ሴቶች አሁን በጭንቅላት ወይ ደግሞ ባላት በትምህርቷ በምናምን ሳይሆን በዳሌ እንዲታሰብ እየተደረገ ያለ ይመስለኛል። ይሄ እኔ ምልከታ ነው። እና በጣም ብዙ ሴቶች አሁን ላይ ቂጤ ማሰራት፣ ወገቤ ማሰራት ምናምን እንደዚህ አፍንጫዋ፣ ጉንጯ፣ ጥርሷ ምናምን ብቻ ብዙ ነገር የተቀጣጠለ ነገር ሆነናል አይደል? ሂውማን ሄር እንቀጥላለን። እሱም ዝም ተባለ ይሁን ተብሎ ተለመደ። አሁን ደግሞ ጭራሽ አፍንጫ ያሰራሉ፣ ከንፈር ያሰራሉ፣ ጡት ያሰራሉ፣ ዳሌ ያሰራሉ። እና መሰራቱ ገንዘብ ካላቸው ይሰሩ እንደተባባልነው ኃጢአቱን ራሳቸው ተሸክመው ግን ጤናችን እስከ ማጣት ድረስ እየደረስን ስለሆነ ሴቶች እባካችሁ ከኔ ተማሩ ብላ ለሌሎቹ እንደዚህ ሶሻል ሚዲያ ለሚሰሩ ጓደኞቿ ሌሎችም እንዲማሩበት እንዲናገሩ ተናግራ እነሱ ከነገሩኝ ነው መነግራችሁና እባካችሁ ፕሊስ እንደዚህ ያሰባችሁ ሰዎች ራሳችሁን ጠብቁ። ብትችሉ በተፈጥሯዊ መንገድ ራሳችሁን በስፖርት በምናምን አዳብራችሁ በአመጋገባችሁ አስተካክላችሁ ጤናችሁን በጠበቀ ሁኔታ አድርጉት። ካልሆነ ግን እንደዚች እህታችን ቂጧን ለመሰራት ሂዳ ኩላሊቷን አጣ እንደመጣችሁ ብዙዎች ነው ባይዘው ያሁንች ሴት እንዲነግራቸው አወሩኝ እንጂ በጣም ብዙ አርቲስቶች፣ ታዋቂ ሰዎች ምናምን በጣም ብዙ ነገር ሲባል ነበር። ግን ያው አሉባልታ ምናምን ሊሆናል ተብሎ ያው ብዙም ትኩረት ሳይሰጠው ቀርቶ ነው እንጂ በጣም ብዙ ሰዎች እንደዚህ ታዋቂ ሰዎች እንደዚህ ተደርገዋል ተብሎ ይታመናል። ብዙ ወሬ አሉባልታ ስለነበረ ማለት ነው። እና እህታችን እንደዛ ከሆነች እነዛ የማይበሉበት ሁኔታ አይኖርም። እና ፕሊስ ራሳችንን እንጠብቅ ለማለት ነው። ልጅቱም ሌላ ሰውም እንደዚህ ዶ እንዳይጎዳ ወይ ደግሞ ሆስፒታሉን ሰርጀሪ ከመሰራታቸው በፊት በደንብ እንዲያጤኑ፣ እንዲያዩ፣ እንዲፈትሹ። እኔ ዝም ብዬ ብር ስላለኝ ብቻ የተባለው ሆስፒታል ሄጄ ነው የተሰራሁት። በተሰራው ጊዜ ግን የራሴን ነገር አጥቼ መጥቻለሁና ሌሎችም እንዲማሩበት ተብሎ ስለተወራ ነው። እና ፕሊስ እባካችሁን ያሰባችሁ ሰዎች ካላችሁም ያሰቡ ጓደኞችም ካሏችሁ ለእነሱም ሼር አድርጓቸው እንማማርበት ብዬ ነው ያመጣሁትና ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ።